ነብዩን አለይሂ ሰላቱ ወሰለም አላህ ብላቸዋል ወላ ተንሰ ነሲበከ ሚነ ዱንያ ምን ሆነህ ነው እንደ ዱንያ እኮ አትጠቀም አልተባልክም ነው የሚላቸው ነብዩን አለይሂ ሰላቱ ወሰለም። እሳቸው ግን ምን ይሉ ነበር? እኔና ዱንያ ምን አገናኘን? እኔ ስለ ዱንያ ምን አለኝ? እኔ እኮ ዱንያ ላይ ያለኝ ድርሻ አንድ መንገድ ላይ የሚሄድ ሰው ጥላ ሲያገኝ እዚያች ጥላ ትንሽ ጠጋ ብሎ ሙቀቷን አሳልፎ አርፎ እንደሚሄድ ሰው እንጂ ኗሪ አይደለሁም። ብዙ ሰው 40 ዓመት 50 ዓመት ሲቀመጥ እሱ አላህን እየወነጀለ እንደ ልቡ ሲያደርገው ልጅን ዓለም የሚቀጥል ይመስላል። ይህች ዓለም እኮ በጣም ትንሽ ናት። አላህ ዘንድ አንድ ቀን እኛ ጋር 1000 ዓመት ማለት ነው። إن يوما عند ربك كألف سنة مما تعدون የሚጠብቀን ዓለም በጣም ረጅም በጣም ከባድ በጣም ሰፊ ነው። ይቺ ዱንያ ደግሞ መፈተኛ ነች። በተለይ ብሯ፣ በተለይ ስልጣኗ፣ በተለይ ዝናዋ እነዚህ ነገሮች ተጠንቅቀን ዱንያ ተጠቀሙ አልተባለም፣ አትስሩ አልተባለም። ስራ ድህነትን ተቀብለህ አሚን ብለህ ዝም ብለህ ቤት ቁጭ ብለህ ላ ተንቀሳቀስ። ከዚያስ መጣ አልሐምዱሊላህ፣ አልመጣም አልሐምዱሊላህ። አንተ ያለብህን አድርገሃልና። ሰሉ ወሰልሙ على رسول الله كما أمركم بذلك ربنا الله حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه